እዚህ የምታዩቸው ሎጎዎች በአንድ ደቂቃ ውስጥ እንዴት እንደሰራኋቸው አሳያችኋለሁ ማለት ነው። ምንም አያስፈልግም። ስለዚህ እንዴት እንደተሰሩ እያንዳንዳቸውን አንድ ባንድ አሳያችኋለሁ። ቀጥታ ወደ ቪዲዮ። መጀመሪያ ይሄን አፕሊኬሽን ትከፍታላችሁ አውርዳችሁ ማለት ነው። ዜን ከዚህ ላይ የምትፈልጉትን ነገር መጻፍ። ይሄው እንደዚህ ብየዋለሁ። ክሬቲቪቲ ሎጎ ዊዝ ዘ ኔም እፎይታ ቴክ ብየዋለሁ። እናያለን። የምታዩትን ይሄን የመሰለ ሎጎ ሰርቶልኛል ማለት ነው። አሁንም ማሻሻል ያለብኝ ነገር ስላለ እየጻፍኩ ማሻሻል እችላለሁ። እንደዚህ ነው ባለው ለምሳሌ እኔ እንደዚህ አልኩት ክሬት አናዘር ዊዝ ሞር ኩል ዊዝ ባክግራውንድ ታይገር። ባክግራውንዱ ነብር የሆነ በጣም አሪፍ የሆነ ሌላ ሎጎ ስራልኝ አልኩት። እንየው። ይሄን የመሰለ ባክግራውንዱን ታይገር አድርጎ ይሄን የመሰለ ሎጎ ሰርቶልኛል ማለት ነው። አሁንም የፈለኩትን እየጨመርኩ መስራት እችላለሁ ማለት ነው። ለምሳሌ እንደዚህ ሜክ ዘ ባክግራውንድ ስፖርት ብሉ ካር ብየዋለሁ። ባክግራውንዱ የስፖርት ካር ሆና መኪናዋ ማለት ነው። እንደው አይነት ከለር ያላት አርኩት። እንየው። ይሄው እንደምታዩት እፎይታ ቴክ ብሎ ይሄን የመሰለ እንትን ሰጥቶኛል ማለት ነው። ይሄው እንደምታዩት ይሄን ሰርቶልኛል። አሁንም የፈለኩትን መጨመር። ለምሳሌ እንደዚህ ሜክ ዘ ባክግራውንድ ዋተር ፊል አልኩት። አሁን ይሄው ይሄን የመሰለ ሎጎ ሰርቶ ስለዚህ ይሄን የመሰለ ሰርቶልኛል ማለት ነው። እናንተም የፈለጋችሁትን ከለር እየመረጣችሁ በፈለጋችሁት ዲዛይን ሎጎአችሁን መስራት ትችላላችሁ ማለት ነው። ዜን ለማውረድ ደግሞ እንደምታደርጉት እንደዚህ ፎቶውን ነካ ታደርጉና ከታይ ሴቭ የሚል አለ ማለት ነው። ሴቭ የሚለውን ትጫናላችሁ። ዜን ዳውንሎድ ያደርግላችኋል። ለምትፈልጉት መጠቀም ትችላላችሁ ማለት ነው። ስለዚህ የዛሬው መረጃ ይሄን ይመስል ነበር። ጥያቄ ካላችሁ ጠይቁኝ። አመሰግናለሁ።